ነው ብሎ አስቦ እሷን ለማግባት ያኔ እንትን አለው ከውስጡ እንትን አለው ማለት ነው። ተቀባብሎ ማውራት መጀናጀን ማለት እንደዛ ነው። የዛኔ አንድ አረብ ሀገር ድረስ ሄደሽ ስልክሽ ተያዘው ታዲያ ምንድን ነው? ኧረ ተይ ረህመታይ አላህን ፈሪ ሞት አለብሽ። ስልክ የተያዘው እሷ እያለች ዱባይ እያለች ስትጀናጀኑ እንዴት ነው ታዲያ? ዱባይ እኮ አዳምጪኝ ሀቢባ፣ ፍቻቸውን አብቅተዋል። የዛሬ 2 ዓመት ማለት ነው። ከ3 ዓመት በፊት ነው ፍቼ የጨረሱት። እኔ ኒካያን አውርጄ ራህመት መጣሽልኝ። አንቺ አሁን ይኸውልሽ ኢብራሂም አንቺን ካወቀ በኋላ ጠዋትና ከዛ ልክ እሷን ፈቶ ሲጨርስ ወደ አንቺ መጣ። ስለዚህ ለአንቺ ብሎ ጠይባን ፈታና አይደለም፣ እንደዛ አይደለም። እኔ ባለትዳር ነበርኩ። እሷ ወላሂ ነው ለእኔ ብሎ አንቺን ፈታሽ። እውነት ነው። ይሄን ወደዛ ወደዛ ተወሰላልቱ እኔ እየተናገርኩ ነው። አንቺም ለሱ እሱን ጠይቁት፣ በቃ እሱን ጠይቁት እኮ አንቺም ለኢብራሂም ብለሽ ባልሽን ፈታሽ። እሱም እኔ መረጃ አለሽ ሀቢባ፣ ነገር እንዳይመጣ በሰብሰብ የእሷን አላውቅም ሀቢባ፣ እኔ የእሷን አላውቅም። የእሷን እኔ ምንም የማውቀው ጉዳይ የለኝም። ትፍታው ትበለው ፍቅረኛ ይኑራት አላውቅም። ግን እሱ እኔ ፈታኝ ትክክል ነው። እንደዛ አላልኩም ሀቢባ፣ መረጃ እንጭልኝ አልኩትን ለኢብራሂም ብዬ ፈታህ አላልኩም እኮ። ለሱ ብለሽ ፈታው አላልሽም? እንዴት ያለሽ? ለሱ ብዬ ፈታው እንዴት ያለሽ? እሱና እኔ ተጣላን፣ አልተስማማንም፣ ተፋታን። መፋታታችን ሲሰማ ጠየቀኝ። በሱ ላይ ተጀናጀሽ ምናምን ብለሽ ነገር አታምጭ። እዛ ቤተሰብ እንደ ይጣላ ይጣሉ። እኛ ምን አገባን ታዲያ? እናንተ ያደረጋችሁትን ነገር። ይቺ ልጅ አታሳዝንሽም? ረህመት በድያታለሁ ነው እኔ እዛም የተበደልኩት። ሀቢባ ተፈታለች እኮ መማረስ እኮ አይችልም። 3 ኒካ እኮ ጨርሰዋል። እሱን ጠይቂው። ለአንቺ ብሎ ነው አይጨርሰው። እሱን ያስጨርሰሽ እነግርሻለሁ። ደግሞ እንደው ወደሽ መረጃ አንቺ ነሽ 3ቱን የሚያስጨረሽው። እኔ እነግርሻለሁ። አንዴ ዝም በሉ በቃ። ልደውልለት ነው አለቅ። ጥያቄዎቻችሁን ላቀርብለት ነው። እናንተ ሚሄዳልኩ ኮሊንግ ነው ግን እያለ ያለው ረህመት ኮሊንግ ነው እያለ ያለው። ሪንጊንግ አይልም። በመስመር በይህ ደውል ላገናኝሽ። በመስመር ደውይለትና አንቺ ካገናኝሽኝማ ፌር አይሆንም። እኔ ነኝ መደወል ያለብኝ። ለእኔ እንዲያነሳልኝ ነው መንገር ያለብሽ ማሬ። አንቺ ካገናኝሽኝ ፌር አይሆንም፣ ትክክል አይሆንም። ለሁለታችሁም አይደል ለእኔ ቆምኩት። ለእኔ ኢሞ ላይ ወይ ኦንላይን እንዲገባ ወይ ደግሞ ቀጥታ እንዲያነሳልኝ። ቀጥታም መደወል ይችላል። ካርድ ሞልቻለሁ፣ ችግር የለም። ወይ ኢሞ ኦንላይን ይግባልኝ ወይ ደግሞ አንስቼላት ነበር መልሳ ዘጋዩ ነው የሚለው። አረ ቢስሚላ። ይኸውሽ አሁን ልደውልህ ነው። ቻው። ሪንግ አላለም። ለእኔ ኮሊንግ ነው ያለኝ። እናንተ ደግሞ እሺ፣ እናንተ ደግሞ እኔ ስለ ኢሞ ስለማላቅ ምን አላችሁኝ? ሪንግ ማለት አለበት አላቸው። ሪንጊንግ። እሺ፣ አሁን ሪንጊንግ እያለ ነው። አሁን ኦንላይን ገባ። አሎ ሰላም። እና ያው እሷ ሸሽጋ ነው። በምን ምክንያቱን አለመንገሩ አስተተኛ ናት። እያገናኘኋት እያለ የሄድለት አገናኝቻት። ምንድን ነው ጉዱ ግን? ለምንድን ነው የሚዘጋው? 10 ሲጠለፍ ነው ሀቡ። መስመር እኮ መጥለፍ አልችልም። ምን ይዝኩኝ ካርድ ያልኩ ነው እናቴ።
ልደውል ከእኔ ሚዩት አላጠፋም። ችግር የለውም። እኔ እሞላለሁ ካርድ። እንደዛ እናድርግ። እሷ ትደውል። አትፍረዱ። እሱ ሸበካው ነው እንጂ እንትን አይደለም። ወይ እሷ ትደውል ወይ እኔ ልሙላ። እኔ እዛ አለኝ የምሞላውና ልሙላና ለካ እኔ ነው ያነሳም። እሺ ደውይ አንቺ። እኔ ካርድ እስከምሞላ ልደውል። አዎ ደውይ። ደውይና ስፒከር አድርጊውና አለ ካርድ ዘግቶብኝ እንደሆነ ንገሪው። ወዲያ ወራሽ ይመስላል። በዛ አውራት እየሰማች ነው። በዛ አውራት ካርድ ዘግቶብኝ እንደሆነ ንገሪው። ካርድ ዘግቶባን ነው። አልታሰረም። የሞከርኩት ምልክት ነው የሚያመጣ ታሰረም። ሲጀመር እኔ በሚዲያ ያው ተሆነ ብዬ ነው እንጂ አፌን መክፈት አልፈልግም። ሁሉም በሚሰባም በምክንያት ማለት ነው። አሁን ትጠይቅህ መልስላት። መጀመሪያ ልጇን ለምን እንደማያገናኛት ነው ጥያቄው። እየጠየቀች ነው፣ መልስላት። እየጠየኳትማ አሰማማለሁ። ይህ መለስኩላት። ምንድን ነው አልሰማኝ ሆና ሳይሆን ካርዷ ተቋርጦ ነው። አሁን እየጠየቀች ነው፣ መልስላት እያልኩ ነው። ሸበካ አለ። እሺ ጥያቄው ይሰማዋል። ጥያቄው አንደኛ የጠይባ ጥያቄ የልጄን ድምፅ ከሰማው 2 ወር ሆኖኛል። ለመጨረሻ ጊዜ የኢድለት ነው ድምፁን የሰማሁት። በልጄ ናፍቆት ተቃጠልኩ በሰው ሀገር አለች ስል አዎ ትክክል ናት፣ የኢድለት ነው የሰማችው አልክ። ግን ምክንያቷን አለመናገሯ ስህተት ነው። ምክንያቷ ይሄ ነው ብለህ ጀምረህ ነው የተቋረጠው። ምክንያቷ ምንድን ነው? ምክንያቷማ እሷ ታልገለጠ ሆን የገልጠዋለሁ። የኢድለትን ያገናኘኋት እውነቷን ነው። ግን ከኢድ በፊት ኢድ ያልፎ ወደዚህ ደወለችና ልጄ ናፈቀኝ ኢብራሂም አለችኝ። ያዲያ ምን አላገናኝሻለሁ ምናምን ብያት፣ እሺ አሁን ወደ መንገድ ሄድ ብዬ ነው ስመለስ ነገ ምናምን አገናኝሻለሁኝ ስላት እሺ አለችኝ። ያ ቀን እንደገና በዛ ቀን ግብት ብል ሪከርዱን ማቆሚያ የለውም፣ ጽሁፍን ማቆሚያ የለውም፣ የማትለይ ጉድ የለውም። አንተማ ልጁን ያስከው አውቄ ባህል ወይ ብር ከእኔ ለመቀበል ነው በልጁ እያሳበባችሁ፣ እንዲሁም እስከ ዘመዶች ማለት ነው የማይፈልጉትን ከነ ዘመዶች ከእኔ ብር ለመቀበል ነው እና አውቄ ባህል ነውኝ ብርም አልክም ልጄንም ወደ እናቴ ትሰጣለህ አለችኝ። አልኩኝና ዝም እንደዛም ብላ ጎልካኛለች። መልስ እንኳን እንዲያልሰጥ እንግዲህ እኔ መልስ መስጠት አልፈልግም። እሷ ብታብድኝ አላብድም። ከዛ እንደዛ ብላ አናገረች፣ ጎለከች፣ ዝም አልኩኝ። 3-4 ቀን ነው አድሬ ወዲያው እናቲቱ ዘንድ ያንን ሊወስጃ አደረስኩኝ። ወስጃ አደርሼ ከዛ ሲኖር ወዲ 15 ቀን ነው አድሯል። አልደወለኝ ሆና ነው እንጂ ራሱ ታገኘው ወይ ከእኔ ከመለስኩት 5 ቀን ቢሆነው ነው ዛሬ ሐሙስ ዕለት ነው የመለስኩትና ልጁ እዛ ታማኝ ወንድም አላትና እሱ ሊገለው መንደር ገብቶ ሙጭቅላው ላይ መንደር ገብቶ ሩህን እንዲያዲያነ ምናምን ሰማሁኝ። ተደውሎልኝ ከርኩኝ። ያንን ልጅዮ በህድ አገኘሁኝ። ተነ ህይወቱ ምንም አላልኩኝ። ልጁን ይዤ ወደ ቤት ተመልሻለሁ። የውሸት ነው ካለኝ ከወደ እናቷ ታጥራና እኔ ውሸታም ትበለኝ እንጂ እኔ ልጇን አልከለከልኩም። ስለሌላው ያለችኝ ደግሞ ጠይቂ። ጠይባ አቤት። ገና ወደ አባቱ ከተመለሰ 5 ቀኑ መሆኑን ታውቂያለሽ?
እናቴ ጋር ትናማታ ገና ስልክ ሰራልኝ አቡዬ። እኔ ባለፈው ማንቺ ጋር ስገባ እናትሽ ጋር ደውለሽ ነበር ስባል አረ ስልኩ አልሰራልኝ ብሎ አልደወልኩም ነበር ያልኩት። ግን ትናንትና ሰራ። እንዴት ብዬ ስላት ያው መቼም የትልቅ ሰው ነገር ብዙ ነገር አለው። አንዴ ባትሪው አንዴ ምኑ አለችኝ። ለስልክ ሀጃ ያላቸውም ለሌላው ነገር እንጂ እና ዝም አልኩኝና አሁን ምጠይቅሽን መልሽ ዋትስአፕ ላይ ልኬልሽ ነበር። እሷ ጋር አወራሁትን አሁን ምጠይቅሽን መልሽ። እኔ እንደስ ከዛሬው እንዴት እንደ ቀልድ አይደለም። ይሄ የሀቅ ነገር ነውና ሀቅ ማወጣበት ቦታ ላይ ቁጭ ብዬ ነው ምጠይቅሽ። እውነቱን ተናገሪ። ሀፊዝ መጥቶት አልመታውም። እንደስ ከዛሬ የደበቅሽም ይሁን ምንም ይሁን አልመታውም እያልሽ እሱም ጋራ ተጣልቻለሁ ብዙ ጊዜና እዛም በፊት ብሎኝ አንተ ውሸትህን ነው እኔ ጋር እንዳይመጣ ብዬ ማለት ነው። አይባ ጥያቄው አጭር ነው። እናትሽን ደውለሽ ስጠይቂያት እውነት ነው ግን እናትሽ ጋር ተቀምጦ ነበር? አዎ ስንት ቀን ይቀመጥ ስንት ቀን ባልነግረኝም ተቀምጦ ልጅየው እንደዛ ሊያደርገው ሆኖ ሄዷል ብላለችኝ። ያንን ላንቺ ልኬልሻለሁ ዋትስአፕ ላይ። እኔ ዋትስአፕ ያ ሁሉ ነገር የማይበጅ ነው ማሪ። እናትሽን አሁን ደውለሽ ልጅሽ ስንት ቀን እሷ ጋር እንደተቀመጠ ጠይቂያት። አጭር በቃ 15 ቀን ሳምንት፣ ወር ምን ያህል ጊዜ አለቀ። እሺ ስለዚህ እናትሽ ጋር ተቀምጦ ስልክ ስላልሰራልሽ ከሆነ ልጅሽን ያላገኘሽው ይህ የአንቺ ችግር፣ የአንቺ ስልክ አለማግኘት ችግር ወይም የእናትሽ ለስልክ ጥንቃቄ አለማድረግ፣ በእድሜ የገፉ ስለሆኑ ስልክ ቻርጅ ዘግቶባቸው ኔትወርክ ምናምን፣ ይሄ የአንቺ ችግር እንጂ የእነሱ ችግር አይደለም። ኦልሬዲ ልጁ እናትሽ ጋር ተቀምጦ ባትሪ እንኳ ቢዘጋ የማያውቁ ናቸው እኮ እናቴ የምትለው ትልቅ ሰዎች ናቸው። በጣም ትልቅ ሰዎች ናቸው። ባትሪ ቢዘጋ እንኳ ይኑረው አይኑረው ባትሪ የማያውቁ ከድር ማለት ነው። እሺ ኢብራሂም ስንት ጊዜ ነበር የተቀመጠው እናቷ ጋር ልጃችሁ? ይህን ጠይቅልኝ ራህመት ካልሰማ። ስንት ጊዜ አሉ? ስንት ጊዜ ነው የምትለው? ስንት ጊዜ ነው የተቀመጠው? ሳምንት 15 ቀን ስንት ጊዜ በይልኝ ማሪ። አንቺ ንገሪው እንጂ ጮክ ብለሽ እንዲሰማሽ። ይስማል? የተቆራረጠ ነው። ከእናቱ ጋራ ስንት ጊዜ ተቀምጧል እያለች ነው። ከእናቱ ከየው ጋራ ወደ 5-6 ቀን አካባቢ አድሮ እንደዚህ ሆነ ሲሉኝ ያመጣው። ከዛም በላይ ያድራሉ ወዲ ወር ምናምን ብዬው 6 ቀን ኦኬ። አሁን እሷ እናቷን ጠይቃት መጣች። 6 ቀን እናቷ ጋር ተቀምጦ ነበረ። የአይምሮ ታማሚ ወንድሟ ሲመታው መታው ተብሎ ሲደወልልኝ ሄጄ ወሰድኩት ነው አይደል? የሱ ቃል መልስላት ማሪ። አንቺ እየደገምሽለት የኔ ላይ ይሰማው ይችላል። ራህመት እኔ የምለውን እየደገምሽለት ሩቅ ስለሆነ ላይ ይሰማው ይችላል ያልኩትኝ። ራህመት ስሚኝ፣ 6 ቀን እናቷ ቤት ተቀምጦ የአይምሮ ታማሚ ወንድሟ መታው ሲባል ተደውሎልኝ መታው ሲባል ሄጃ መጣሁት ነው አይደል ያለው? እንደዚህ ነው ወይ ያልከው ብለሽ አስረግጠሽ ታይቁ። ይኸው ማንደሳለሽ ሰምቷል። ኦኬ አሁን ራህመት አንዴ ጠይባ እናቷ ጋር ደውላ አረጋግጣ ትምጣና ስንት ቀን እንደተቀመጠ አረጋግጣ ትምጣና ከዛ ወደ ሁለተኛው ጥያቄ እሷ በሌለችበት ጥያቄ ለነገሩ ህዝቡ ስላለ ችግር ሊመጣ ይችላል። 6 ቀን ወንድሟ መታው። እሺ ሁለተኛ ላኩልኝ አልኳቸው አላመጡልኝ። የሚያምጡልኝ ቆይ ኦኬ። አንቺ ካርድ ልክ ሲያመጡልሽ ደውለሽ ጠይቂ ስንት ቀን እንደሆነ። እሱ 6 ቀን ብሏል። እሺ ያንን ብቻ ነው 6 ቀን ነው 3 ቀን ነው የሚለውም እናረጋግጠው። እሱ 6 ቀን ብሏል። ኦኬ እሺ። ሁለተኛ የራህመት የጠይባ ጥያቄ ልጄ 7 ዓመቱ ነው እስካሁን ትምህርት አይማርም ለምን? ልጄ 7 ዓመቱ ትምህርት ለምን አይማርም? ትምህርት ገና ህፃን ስለሆነ ማለት ነው። መምህሩ ራሱ እያስተማረ ዝም ብሎ ነው ወጥቶም ይሄዳል። የዛኔ ሲቆጣውና ምናምን ሲያስፈራራው ቁጥጥ እያለ ወጥቶም የሚመጣበት ሰዓት አለና ብቻውን ያለ ተማሪ ሳይሰደድ እየወጣ ሲመጣብኝ መስመረውና መንገዱ የሚመጣበት ባጃጅ ይመታዋል ብዬ አሁን ትንሽ ነፍስ አዋቅ እስከሚያደርግ ብዬ
እንትን ብዬዋለሁ። መስከረም ይሆነዋለሁ። ልጁ ቢማር ለእኔም ለእሷም ነው ደግሞ፣ ለእሷ ብቻ አይደለም። የ7 ዓመት ልጅ ነው ህፃን። የእሱ ጓደኛ የተማሩም እየቀሩም ነው ቁርአን ሀቡዬ እኮ የ7 ዓመት ልጅ ነው ህፃን። 7 ዓመት አልሆነውም። ኦኬ እሺ። ታዲያ ትምህርት መቼ ሊጀምር? መስከረም ይሆነዋል። አሁን መስከረም 7 ዓመት የሚሞላው። እሺ መስከረም ላይ 7 ዓመት ሲሞላው ትምህርት 1ኛ ክፍል ልታስገባው ነው? ጠይቂልኝ። ትምህርቱ ለእኔም ለእሱም ነው፣ ለእሷንም እኔንም ነው። ካልተማረ የሚጎዳ ማለት ትምህርቱን አስገባዋለሁኝ። ሌላ ስለተጎዳይበት ነገር ታውራ። እሺ ሁለተኛው ጥያቄ መልስ መስከረም ላይ 7 ዓመት ሲሞላው አስገባዋለሁ። መስከረም ላይ 7 ዓመት 15 ቀን ያለው 15 ቀን ወር ይሄዳል ነው ያሉት ኮሜንቶች ያለው። መስከረም ላይ 7 ሲሞላው 1ኛ ክፍል አስገባዋለሁ። እሺ ሁለተኛ ጥያቄ ልጄ ስለኔ ምንም አይነት መጥፎ ነገር እንዲመከር አልፈልግም። ለልጄ ስለኔ መጥፎ ነገር ነው የሚመክሩት እያለች ነው። ስለዚህ ምን ትላለህ ኢብራሂም? ምን ይመክራሉ? ለምሳሌ ልጄን ለምንድን ነው አታውራኝ ስለው አታውራት፣ እናትህን አታውራት ተብዬ ነው አለኝ። አታውሪ ብሎኝ ነው አለኝ። አታውራ አንተን አይደለም ሌሎች ልጆች ህፃናት፣ የ8 እና የ9 ዓመት ህፃናት እናትህን አታውራ ብለውኝ ነው አለ። እና ያው ትልልቆች ሲሉ የሰሙትን ነው ብዬ ገምታለሁ ነው የምትለው። ይህና ተሱ ካለችበት ሀገር ወደ ሀገሯ የሚመልሳት ይህና ስራ እየሰራኝ ነው። ችግር የለውም። ለሷ ውሸት ሰዋት የፈለገው ልጅ ደግሞ እንደዚህ አይነት ወግኛ ዋጋ ያገለኝ ነው መጣለውኝ። እኔም ሀገሬ ነው። አይሰማም። ትንሽ ስግን አታርቂው ራህመት፣ አይሰማም። ቅርብ ነው። ምን አልክ? ለምን ማን ነው የሚመክረው ስለ እናቱ መጥፎ ነገር? ማን ነው ልጁን የሚመክረው ስለ እናቱ መጥፎ ነገር እያለችህ ነው? ትመክራላችሁ ወይ እናንተ ልጁን? አረ ምን የብለን ይሄ የራሷ ሀሳብ ነው። ምን የብለን አንድም ነገር የለንበትም። እንደዚህ አይነቱ ውስጥ የራሷ ችግር ነው። የራሷ የምታስበው እንኳን አሁን ተለያይተን አይደለም በአንድም እየኖርን እገሌ እኮ ይሄን ብሎኝ እያለ የተጎረቤት ራሱ ትልቅ ወለታ ማዘዘ ድርቀት መሞክር ናት። ሰውዬ ነው እኔ ስለማውቃት ነው። እገሌ እነተማይፋ አሁን እንደው ጥሩ አሁን እንደው ትክክለኛ ሴት ለባሏ ቢላት እንኳ ራሱ እገሌ ያለ ብሎኝ ብላ ማታ ሲመጣ ለወንድ ለባሏ ተነግራለች? አይነገርም። ራሱ መሞክረኝ ናት። ዝም ብላ ተረደርኩ ብላ ያላሏትን እገሌ ያበሉ እንዲህ አለኝ እኮ ተያይሉሽን በምላ ሰዓት እኔ ጋር ጠብ ነው። ስለዚህ ይሄ የራሷ ጥርጣሬ ነው። መክረንም ከሆነ ያው ፈጣሪ ነው የሚያውቀው። እንግዲህ ደግሞ እንዲሁም ዘመዶች ከኔ ብሶ እሱ ሀገር ነው ያለው እንዳይከፋት እዛ ቢሆንልኝ ካለ ይዛርግ በጭራሹ ምዛርግላት እያሉ ነበር። ግን እኛ ወንድሟ ታማሚ ነው። እናቷም ወደ ሜዲያም ወደ ገበያም ሲሄዱ ያዙልኝ የሚሉት ሰው የላቸውም። ያንን ሳስብ ልጁ የሆነ ነገር ይሆናል እያልኩኝ 15 ወር እያደረ በሚመጣበትም ሰዓት እንደዛ ግን ሳንዴች ይበላት እያልኩ በስጋት ላይም በሆነ እኔ እየጣልኩት አሁን ባለፈው ያ ነገር ሲከሰት ልጄን ይሻሉ አሁንም ልጄን ይስጠኝ ካለኝ ሰው ትስጠኝ ፈርሞ በልጁ ህይወት ፈርሞ ልጁን የሚቀበለኝ ሰው ትስጠኝ እሰጣታለሁ። በጣም ጥሩ። እሺ ስለዚህ ጠይባ አቤት ኢብራሂም ልጄን ስጠኝ ካለች ፈርሞ የሚረከበኝ ሰው ካለ ሰጣታለሁ ብሏል። ማንም የሚረከበው ፈርሞ? እሺ በቃ ያኔ አጎቴ ጋር እንግዲህ እነሱ አልሰሙም። ይሄንን እኮ አሁን እዚህ ቦታ ላይ መግባቴ እነሱ አልሰሙም። የራሴ ችግር ነው ያስገባኝ። ግን ልንገረውና ለሱ ካርዲስ ሞላ አውርቼ
እሱ ጋር አነጋግረን በቃ ወደ እሱ እንዲያኖርልኝ እፈልጋለሁኝ። ምክንያቱም እኔ ዘመዶችም ጋር ኖርልኝ አልልም እኮ። ማን ጋር ነው የሚያኖርልሽ? አጎቴ ጋር፣ የእናቴ ወንድም ጋር። የእናቷ ወንድም ጋር እንዲሆንላት ትፈልጋለች። ፈቃደኛ ነህ ኢብራሂም? የእናቷ ወንድም ጋር የሹማዋ ጋር እንዲሆን ትፈልጋለች። ልጁ ትፈልጋለህ እንትን ትላለህ ወይ? የእሱን ፈቃድ እጠይቃለሁኝ። የእናቷ ወንድም ጋራ አጎቷ ጋር ልጁ እንዲሆንላት ትፈልጋለች። ጦይባ አይቻልም። እዛ አይሄድም። መሀላም ባኮ ነው ወዲህ ሀገር ጥሎ እኔንም እናቱንም አቶ ልጅ እንዲያድግ ነው። እንዲህ አይቻልም፣ አይሄድም። በይኸው እናቷ ቤት ፈርሞ እንግዲህ እናቴማ ጠይባ ታዲያ እውነቱን ነው እንዴ? ህግም የሚለው ምን ሆነሻል? ወይ እናት ወይ አባት ነው እንጂ ህግም የሚለው አጎትሽ ጋር ሌላ ማዶ እንዴት ነው የሚሄዱ? ሌላ ነው ነው የሚልሽ። ይቅርታ በወራችሁ ላይ ልገባ ነው። ጠይባ አዳምጪ። ሌላ ሀገር ነው እንዴ የምትይው? ሌላ ሀገር ከአባቱ እኮ እናቱንም ሳያገኝ ልጅ አባቱንም ሳያገኝ እንዴት ይሆናል? እሱ ከሱ የወጣ መጥፎ ነገር ማያስብ እኔ ልጄን በናፈቅኩበት ሰዓት ብቻ ልጄን አገናኘኝ ስለው እሺ ብሎ የሚያገናኘኝ ሰው ካለ ያኔ ስለ ነገር ምንም ከሆዱ አውጥቶ የሚጥል ሰው ማለት ነው። እንዲህ ተባብለን እንዲህ ብላ እንዲህ ብሎ የማይል ሰው ከነሱ ሰው ካላቸው ይመድቡና ልጄን ብቻ በምፈልግበት ሰዓት ያገናኘኝ። እብራሂም በተራ ተወራለህ፣ ዝም በል። በሱ ስልክ ሁለተኛ አልገባም። እኔ ሙቻለሁኝ ወይም ደግሞ የሆንኩላት ተባልኩት ነገር እውነት ነው ማለት ነው። እና አሁን በዘመር ስልክ ላግኝ ልጄን ነው የምልሽ። አማራጩ እንግዲያ ምን ልሆን? እናቴማ እንግዲያ እንትን ነው እዛም አካባቢ ያሉት የምታዩ ለሱ ነው የሆኑት። ጠይባ አዳምጪ። እንዳየነው ጉዳዩን ከሁለት ወገን እንዳየነው ልጅሽ እናትሽ ጋር ነበረ። ራስሽን መስከረሻል። ደውለሽላት እዚህ ነበረ። የአእምሮ ታማሚ ወንድምሽ ሲመታው እኔ የደበቁሽ አንቺ እናት ስለሆንሽ እንዳትጨነቂ ነው። የአእምሮ ታማሚ ወንድምሽ ይመታው ነበር። ስለመታው አባትየው መጥቶ ወሰደው ብላሻለች። እናትሽ ጋር በነበረ ሰዓት ልጅሽን ያላገኘሽበት ምክንያት ደግሞ እናትሽ እድሜዋ የገፋ ስለሆነች ስልክ አጠቃቀም ስለማታውቅ ቻርጅ ሲዘጋ ቻርጅ አርጋ አንቺን ስላላገናኘችሽ ነው። ይሄ የአንቺ ችግር ነው። ሁለተኛ ነገር ደግሞ አሁንም የአእምሮ ታማሚ ወንድምሽ ቤት ውስጥ እያለ ልጅሽን እዛ መስጠት አንቺም ልብሽ አልፈቀደም፣ እሱም ልቡ አልፈቀደም። ስለዚህ ያለው መፍትሄ ምንድን ነው ስትባይ ምን ይደረግልሽ? እሺ ፈርመው የሚወስዱ ከሆነ ይውሰዱ አለ አባት። አንቺም ለልጅሽ ሰጋሽ የአእምሮ ታማሚ ወንድም ስላለሽ ቤት ውስጥ። ስለዚህ አጎቴ ጋር እዛ ማዶ ሌላ ሀገር አልሽ። እሱን ደግሞ አባት አልተስማማም። እውነቱን ነው። እናትም አባትም አጥቶ ማደግ የለበትም ልጁ እዛ አባቱ ጋር እንዳለ። በአባትየው ስልክ ግን መደወል አልፈልግም ካልሽ አሁን እንጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብለን አንቺ ተረጋጊ። ባይሆን ስለ ነገር አውልቆ የጣለ ሰው ኔ ልጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብዬ ሚዩት አርጊ። አንቺ ጠይባ እሺ። ራህመት ሚዩት አይደለሽም? እሺ ኢብራሂም፣ ቤት ውስጥ ከአንተ ውጭ ሌላ ስልክ ያለው ሰው አለ እናንተ ቤት ውስጥ? እብራሂም ከአንተ ውጭ እናንተ ቤት ስልክ ያለው ሰው አለ ወይ? ጥያቄ ነው። አለ። ማን? አብዱ የኔ ትንሽ ወንድም አለ። ያው በመስመር ነው። ኢሞ ምናምን የለውም። ኢሞ ምናምን የለው። ለልጇ ስትል በመስመር ካርድ እየሞላች ደውላ በሳምንት አንዴ ደውላለሁ። እኔ የምፈልገው ድምጡን መስማቴን እየተማረ ወንድምህ ጋር በሳምንት አንድ ጊዜ በቀጥታ እየደወለች ታናሽ ወንድምህ ጋር እሱ ልጇን ያገናኛት። ችግር የለም። በጣም ጥሩ። ኦኬ ጨረስን። የጠይባ አራቱንም መልስ ተመልሶልናል። ያለው መፍትሄ ለልጁ ስልክ ግዢለትና በልጅሽ ደውዪ አለቀ። የ7 ዓመት ልጅ ስልክ ያዝ። ምን ሆናችኋል እናንተ? 7 ዓመትም አልሞላው።
በእናቷ ምክንያት አላገኘችም። ይሄ ደግሞ የሷ ችግር ነው። ሁለተኛው ጥያቄ ልጄ 7 ዓመቱ ነው ግን ትምህርት ቤት እየተማረ አይደለም ለምን አለች። እሱ ደግሞ ምላሽ ምንድነው 7 ዓመት አልሞላውም ግን ትምህርት ቤት አስገብቼው እየጠፋ እየመጣ ባጃጅ እንዳይገጨው ተጨንቄ አስቆምኩትና 7 ዓመት ሲሞላ 1ኛ ክፍል መስከረም ላይ ላስገባው ነው ብሎ መለሰ። 3ኛ ጥያቄ ልጄ ስለ እኔ መጥፎ ነገር አይመከርብኝ አለች። ልጇ ስለ እሷ መጥፎ ነገር እየተመከረ አይደለም። ተመከረ የምትለው ነገር ካለ ማስረጃ ካላት ታቅርብ። ከዛ ውጭ ግን እዚህም እያለች እንደዚህ ሰዎች ስለ እሷ መጥፎ ነገር የሚያወሩ ይመስላታል ብሎ መለሰ። ማስረጃ የላትም ልጇ ለመመከሩ። እሷ ለምንድነው ማስረጃች ስንላትም የመለሰችው ምንድነው ልጄ ለምንድነው አታወራኝ ስለው አታውራ እያሉኝ ነው አለች። አታውራ ያሉትስ እነማን ናቸው ስንላት የ8 የ9 ዓመት ልጆች አለች። በህፃናት እሱ ልንጠይቀው አንችልም። 4ኛ ጥያቄ ልጄን እናቴ ቤት ውሰድልኝ ነው። እናቷ ቤት የአእምሮ ታማሚ ወንድም ስላላት እሱ እየደበደበው ስለሆነ የወሰደው እሱንም እሷ እናቷ ጋር ትናንትና ደውላ እውነት መሆኑ ስላረጋገጠች፣ እናትየው ግን የደበቀቻት ለሷ ለምንድን ነው እናት ስለሆነች በሰው ሀገር እንዳትጨነቅ የአእምሮ ታማሚ ወንድሟ ልጇን መምታቱን እናትየው የራሷ እናት ደብቃት ነው። ለምን በሰው ሀገር እንዳትጨነቅ ልጇ ብላ። ስለዚህ ለልጁ አደጋ ስለሆነ ከአእምሮ ታማሚ ጋር አንድ ቤት ውስጥ መኖር አባትየው ጋር የሚቀመጥ ነው። አጎቴ ጋር ውሰድልኝ ብላ ነበር። አባት በህይወት እያለት ልጅ አጎት ጋር ሌላ ሀገር የሚሄድበት ምንም አይነት ምክንያት ስለሌለ አባትየው አይሆንም ብሏል። እሱም ትክክል ነው። የአራቱንም ጥያቄዎቿ ተመልሷል። መፍትሄው ምንድን ነው ታዲያ ከተባለ ታናሽ ወንድም አለው። እሱ ጋር ዳይሬክት መደወል አልፈልግም፣ ራህመት በሌላ ነገር እንዳጠረጠረን እኔ አልፈልግም እሱ ጋር መደወል ብላለች። እቤት እንደዛ አይደለም አልጠረጠራቸው የሚደዋወሉ እየተሳደበኝ ነው ሀቢባ በቃ ዋቴቨር ብቻ አትፈልግም። እሺ አንቺ ወጥተሻል ከጉዳዩ። አንቺ እንዳጠረጥሪ ሳይሆን እሷ ስለማትፈልግ ሰላም ስለማይሰማት ጥርጣሬያት ዋቴቨር ብቻ ስለማትፈልግ እሱ ጋር ዳይሬክትሊ መደወል። ቤት ውስጥ ከአንተ ውጭ ስልክ ያለው ሰው አለ ወይ ያልኩት፣ አዎ ታናሽ ወንድሜ ስልክ አለው ብሏል፣ ግን ኢሞ ምናምን የለውም ቀጥታ መስመር ነው ያለው ብሏል። ስለዚህ በሳምንት አንዴ ለልጇ ካርድ እየሞላች በሳምንት አንዴ ልጇን በልጇ ታገኛለች። ቆይ ዝም በል በወረ ኦኬ። የህዝቡ ጥያቄ ደግሞ እዚህ ጋር ኮመንት ላይ አባት ነው በገዛ ገንዘቡ ልጁን እያሳደገ ያለው ወይስ እሷ እየላከችለት ነው እያሉ ነው። ብር እየላከችልክ ነው የምታሳድገው ወይስ በራስክ ነው? ይህን ጠይቅልን ፕሊስ። ሰምሳታ አንዴ ብቻ ልካለኝ ለልብስ መልበሻ ብላ አንዴ ብቻ ልካ 500 ብር ሲተርፈኝ በቀር ያንኑም አሁን ጫማ ገዝቼበታለሁ። ጠቅላላ ልብሱን በየአይነት አልብሼ ፎቶ እየቀያየር ተነሳሁ ልኬላታለሁ። ይሄ የለም ካላይ ከራህመት አለ መረጃው፣ ራህመት ትልክላችኋል ያላከልኝም ካላይ ማለት ነው። ኦኬ። ስለዚህ በ2 ዓመት ከ2 ወር ውስጥ እሷ ሳውዲ ሄደች 2 ዓመት ከ2 ወር ነው ብላለች። በ2 ዓመት ከ2 ወር ውስጥ አንድ ጊዜ ብቻ ነው የላከችልክ ለልብስ ብቻ ነው የላከልህ? ቻፓ አይደለም እብራሂም አስታውሳል። ብቻ አይደለም ሁለቴ እያለ ነው። ሁለቴ ተፊት 3000 የሚሆን ምን አላውቅም ትዝም አይለኝ ብላለች እያለ ነው። ያ ሁሉም አለ ያኔ የደረሰኝ ሰንተኑ አህዋሎቹም ጋር ስለሚያይጠፋ ይጠየቃል። አብሽር እኔ ጋር ያለው እንኳን ቢጠፋ የደረሰኝ እኔ ብር ስለወሰደ አይደለም፣ ግን እንደዋሻው አንዴ ብቻ ላኩኝ እንዴት ተባለ እንዳይሆን ነው እንጂ እኔ ለልጅ የማረገውን ነገር አላነሳም። እሺ ባለፈው አነሳው ማንቺ ስጠይቂ ነው አይባ እንዲያዳምጪኝ። እሱ ሁለቴ ብሏል። ሁለቴ አንዱን ረስቶት ነበር። ሁለቴ አለ። አንቺ ስንቴ ያልሽ? በቃ በቁጥር ተናገሪ። ሶስት ልክ ያለ አንድም ደግሞ ብልክ ምንድን ነው ለልጄ ነው ያልኩት። አንቺም ስጠይቂኝ የልጄ ነው ያልኩት። ስንት ላክሽለት? ከዚህ በኋላ አትላኪ። አባት በቂ ነው ለልጅ። እሺ በቃ አይፈልግም አትላኪ። የላኩትንማ የመጀመሪያውም አለ ቁጥሩ፣ የሁለተኛውም አለ፣ የሶስተኛው ደግሞ ባለፈው ልብስ ግዛ ብዬ የላኩት ነው። ከዛ አንድ ጊዜ ደግሞ በሰው የሆነ ሩዝ መካሮኒ ምናምን ነገር እንደዛ አርጌ ልኬ ቆይ እኔ ለልጅ ወደኋላ ብዬ አላውቅም፣ ግን ያኔ ወደኋላ እንደምን እንዳይመስል ነው እንጂ ከተጣላም በኋላ ግን ተሰዳድበን እኔም ሰድቤው ያው መቼም ያው ተናገርኩ በንዴት እንጂ ሰው አለበት ይናገራልና ተናገርኩ እንጂ እንዲነሳ ፈልጌ አይደለም እኮ። በቃ አትላኪ ያለሽ ከዚህ በኋላ አይፈልግም አባት ለልጁ አንስ። እሺ አልክም፣ በቃ አልክም። ልብሱን ግን ልብስ እልካለሁኝ። ልብስ ካገኘሁ እልካለሁ። ልጅ እስከሆነ ልብስ ሌላ ቅያሬ ነገር እልካለሁ። ብር አልክም። ጎበዝ
ጎበዝ። ብር እንዳትልኪ፣ ልብስ ግን ላኪ። እንሂድ ጓደኞች ምናምን ስታገኝ ልብስም መጫወቻም የትምህርት ቤት ቦርሳም ጫማም ግዝት አድርገሽ ላኪ። እሺ ብር ግን አትላኪ። ተስማማ? ኦኬ ጥሩ። አሁን ወደ ራህመት ጥያቄ እንሂድ። ከዛ ኢብራሂም መናገር የሚፈልገው ነበር። የራህመት ጥያቄ ኒካውን ያወረድክላት መቼ ነው ነበር? የራህመት ጥያቄ የዛሬ ስንት ዓመት ነው? ይሰማሃል? ኒካ ስታዋረዳችሁ ስንት ጊዜያችሁ? ስንት ዓመት ሆናችሁ? ይህ የራህመት ጥያቄ ነው፣ የጠይባ አይደለም። አታስታውሰውም ብላለች። ከራህመት ነው የመጣልህ ይሄ ጥያቄ። እሷ የልጅ ሀሳብ አለብኝ ስደት ላይ የቤተሰብ አስተዳዳሪ ነኝ ረስቼዋለሁ ብላለች። አንተ ራህመት ሀቋ እንዲወጣላት ከፈለግ አንተ ራስህ ተናገር። አታስታውሰውም አንተ? እኮ ራህመት ናት የጠየቀው ነው ያልጠየቅኩት። የእንትና ጥያቄ እኮ አይደለም ይሄ። የጠይባ ጥያቄ መስሎክ ነው? የራህመት ጥያቄ ነው። እሱም አያስታውሰውም። ይሰማሃል? መቼ ነው የተፋታችሁ? ስንት ዓመታችሁ? ግን ነው የምጠይቂኝ? እንዴ እየሰማችሁ ነው? እሷ ናት እኮ እየጠየቀች ያለው እኔ አይደለሁም። እሷ ናት ጠይቃትም እንጂ በላይ ጤና ያገባች ያለው እሷም አለ ያገባብኝ እኔን ታይፈታ ነው ያለው። ስንት ዓመት አብረን ኑረናል፣ ስንት ዓመት ተፋተን፣ ስንት ዓመት ኑረናልን የሚለውን እሷ ታውቃለች። በእውነቷ ነው ማለት ነው ማሪ። እሱም የማያውቀው ከሆነ ጠይባ ትክክል ናት ማለት ነው እኮ ራህመት። እሱም አያውቀውም ኒካ ያወረደበትን ጊዜ፣ እሷም አታውቀውም። አንተ ተናገር። አምስት ዓመት እሷ የመጨረሻ ፍች ነው። 5 ዓመት እና ሶስተኛውን ትትፋቱ መጨረሻው ፍች ተወለደች ወዲያ ደስ በቃ ሰው መጨረሻው ናቃሉ 4 የሆነ እንዲሆነ የፍች ወረቀቱ አላችሁ? ሞራል አኑረውታል። የእሷ ሚዛኔ የሚዣለሁ ያው ቤተሰብ ጋር ስለተቀመጠ ነው። እሱን ላክልንሽ። ተገብቶኝ ነው እንትንም እንደገና እቃ ፍለጋ ፈልጉ ምለው። ስለዚህ የዚህ ጥያቄ መልስ አልተገኘም ውዶቼ። ጠይባ ሀቅ ይኑራት፣ ራህመት ሀቅ ይኑራት፣ ማወቅ አንችልም። አሁን ሀቡዬ ሀቁም እንዲያለ ሆኖ ሁሉም እንዲያለ ሆኖ የልጅ ጉዳይ ተስተካከለ። ግን አሁን የምነግርሽን ነገር አንድ ነገር ብቻ ያዥልኝ። ቅድምም ሰምተሻዋል። ሀገር ትግባ እንጂ ብቻ አለ። ያንን ተይው፣ እኔ እገባለሁኝ። እንኳን የአባቴ የአያቴ ቅማቴ ሀገር ነው። ማን እንደሚያባርረኝ ያለው ጠይባ ነገር አታጋጊ በእናትሽ። አገር ስትገቢ ትቀበያለሽ ልጅሽን፣ አለቀ። ሌላ ነገር አታጋጊ። እሺ ወደ ሁለተኛው ጥያቄ ራህመት ለምን ሚዩት አረግሽ? ሚዩት አላረግም ብለሽ ቃል ገብተሽ ነበር ስልክ ስትደውይለት። ለምን ሚዩት አረግሽ? ላክልኝ እያልኩት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። በባህር ወደ አንቺ ሁለተኛው ጥያቄ የራህመት የጠይባ 4 ጥያቄዎች ተመልሶላታል፣ አለቀ። የአንቺ የመጀመሪያው ኒካ መቼ ያወረዳችሁት? ከኔ በፊት ነው ከኔ በኋላ የሚለውን ሊመልስ ፈቃደኛ አይደለም። ወር ደግሞ አያውቀውም። ከላከልሽ ስትልኪልኝ ዋትሳፕ ላይ የፍች ወረቀታችሁን ይመሰክራል። ካለ ልከዋለሁ አልኩሽ። እኔ ጋር እኮ ስለሌለ ነው። ፈልገህ ላክልኝ። ሁለተኛው ጥያቄ ደግሞ በባህር ልምጣና ተቀበይኝ ብለሃታል አላልካትም ብለሽ ጠይቅ። በባህር ልምጣና ተቀበይኝ ብለሃታል? አላልኩም፣ ምንም ነገር አላልኩም። ህይወቴን ብትመጣ ነው ችግሩ እየተቆራረጠ ሆነ ወጉ። ግማሽ ማውጋት ግማሽ መቆም ሆነብኝ እንጂ እኔ እንደ ህይወት ለመበጥበጥ ነው የቆመችው። መቼ ነው በባህር ልምጣ ያልኳት? እሷን በኢቃማት መቼ ነው ውሰጂ ያልኳት? ውሸት። አንድም ቀን ሽንኩርትት መቼ ነው ሽንኩርትት እሷ ጋር የተከልኩት መቼ ነው አብረን ኮነን? እሺ እኔም ብትዋሽ ያለያዩን ሽማግሌ ትክያለች። እሺ እሱ ልጠይቃት። ጠይባ ሽንኩርት መቼ የተከላችሁ? ሽማግሌ ነው አፍልተን ልንተክል ነው ያልኩት።
ይህንን ከካደ ደግሞ ይጠይቁልኝ አለ ይጠይቁለት። ግን አይካዲ ወላሂ አይካዲ። ጥሩ አይደለም። እኔ መቼም ሰው የሚያየውን ነገር ነው አወራሁት። ይሄ እኮ ሰው የሚያየው ነው። እንዲያው የዋህነቴን አትጠቀም ኢብራሂም ተው። አንድ ነገር ልንገርህ። ከበፊት የዛሬ 2 ዓመት ስመጣ ልቀልድም ይሁን ብለህ እንኳ በል ራህመት ጋር በእርግጥ ኑሯችሁም እኔም እንዲፈርስ አልፈልግም። እኔ ጋር ኑሯ ስለማይኖርህ ሰውም የሚለው ብጥበጣ ነው እያለ ነው። አንተም ብጥበጣ ነው እያልክ ነው። እንደዛ ስትለኝ ምንድን ነው ያልኩህ? ኧረ ተው ኢብራሂም፣ እንግዲህ አንተና እኔ እኮ አብቅቶልናል። ዙሮ ከሆነልህም እሷ ጋራ ቤታችሁንም ሆነ ለመሄድ ሞክር ምናምን ስልህ የልጅሽ አባት አይደለሁ እንደም ችግር አለው። በመስመር ነው ደግሞ ደወልክልኝ። እሞ አይደለም በእርግጥ ብለህ ስትለኝ ኧረ ተው እንዲያውም እኔ እንዴት እንደዚህ ብለህ ምናምን ብዬ በኢሞ ብዙ ስድብ ሰድቤህ ነበረ። ግን ያንም ሲጀመር እንኳን ያን የቅርቡም የለም ከኔ ጋር አለ። ግን እንግዲህ የለም ሀቅ አንቺ ጋር እኮ ቢኖር አሁን ቁጥርም ቀይሬ ኢሞም ቀይሬ እኮ ሁለተኛ ኢሞ ነው ይሄ። ከዛ ወዲያ ዝም ምን ሰዳደብበት ነው አዳምጥ። በተራ ታወራለህ ደግሞ ስልኩ ተጠርቷል። ይሄ እንትን አይደለም። ግን አንቺ አለቅጥ እኔን እንትን ስትይ ያው ክፉ ሲያበሆን እንደዛ ሲል ይሆን ነበር አልኩሽ እንጂ እኔ እሱን እንትን ለማለት አልነበረም። እሺ ግን ሀቅት አለ ችግር የለም። እኔ አሁን ይሄንን ብሎ እውነቱን ልቀልድያት እንኳን ነው ያልኳት እንኳን ብሎ ቢያምን ማለት ነው አላህ ዘንድ ነው እንትን የሚያገኙ። ደግሞ ይሄን ደግሞ አሁን ደባብቆ ቢል አላህ ይጠይቀዋል። ምንም ችግር የለም። እኔ እኮ በዋህነት ብዙ ተጎድቼበታለሁ። ስልኩ ደግሞ ተጠልፏል የሚሉት ያውቃል የሚሉት ያውቃል። ማረጋገጥ ይፈልጋሉ እንነግረዋለን። ችግር የለም። ጠይባ የዛ ለግቡ ላይ ያለው ሽንኩርት አፍልተን ስንለያይ እንኳን አላካፈለኝም። ከሽንኩርቱ እኮ ነው ያልሽው። እኔ ውድ ሽንኩርት አፍልተን ሊተከል ነው ያልኩት። ሊተከል ያኔ እንኳን አላካፈለኝም እኮ ነው ያልሽው። አንድ እርሻ ታሳረሽ ሀቢባ። ሊተከል ከሆነ ያን እኮ ሲያበቃ 6 ወር ልጅ ይዤ ነው የተቀመጥኩት። ለእኔ ሌላው ይቀር እንዲያው 3000 4000 እንዲያው እንቺ ጫማና ልብስ አይባልም። የልጁ እናት እኮ ነኝ። ለልጁ ልብስ ገዝቶለታል። እኔ እንጃ ያው 100 ብር ይሁን ምናምን ያኔ እኔ በገንዘብ የገዝቼ እንኳን ያፈላሁትም ማለት ነው እኮ። አፍልታችሁ ነበር? አዎ። እሺ ያው ሽንኩርት አፍልተን ነበር። አንቺ ያልሆነ አላወራም ተሰል ነበር እያለች ነው። ካርድ አልቆብሽ ነው አይደለም? ሸበካው ማን ነገር ወጥቶ እየዘጋው አይደለም። ደንበኛ አሁን ማግኘት አይችሉም። እና ሀቢባን እኮ ሪከርዷን እኮ ልኬልሻለሁ እኔ ጋር ስታወራ ማለት ነው። ይጠይቃል፣ ልብስ ይገዛለታል ምናምን እያለች እኮ ልኬልሻለሁ። አቡ በዋስታብ ልብስ አይገዛለትም አላልኩም። ራህማ ስለተለያየንበት ስለፍሉ ነው ያልኩት። ስለፍሉ ብላ ብትል አፍልተን በሰላም እኮ ኑሮ እየኖርን ነበር ነው ያልኩት። አንቺ ስሚ ጦይባ ወላሂ ሪከርድሽ አለኝ ቆራርጦ የላኩት ማለት ነው ያልሽው። 4 ዓመት ልጅን ሳሳድግ ጠይቀውኝ የማያውቁ አሁን ነው የመጡት ነው ያልሽው። ሪከርድሽ ደግሞ አዲያውንስ ቀለብንች ብለው ሰፍረውልኛ ቃሉ እኔ ስተካስሻ ቃለሁ እንዲ አላውቅም። ራስሽ ብለሽኛል እየመጣ ልብስ ይገዛልታ ምናምን እንትን ያልነው በዛ ምክንያት እኮ እኔ እኮ አሁን ለምን ተሰደብኩኝ፣ ለምን ክብሬ ተጣሰ፣ ለምን ተረገጥኩኝ፣ ለምን የዝቅዝቅ ታየሁ ብዬ እንጂ ወጣሁት ቸገረኝ ብዬ አልወጣሁም ነው